አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? እኔ ያለሁኝ አልሐምዱሊላህ። ከይፍኩም አክባር። ዛሬ በአንድ ወሬ ነው ወላሂ እውነቴ ነው። ከቻናሌ ከራኩኝ አንድ ወሩ ሆኖኛል። ላኪን ዛሬም በድሮ ቻናሌ አይደለም የመጣሁት በአዲስ ቻናል ነው የመጣሁት። እፊት ቻናሌን ደግሞ እገባለሁኝ ኢንሻአላህ ከአንድ ወር በኋላ። አንድ ወር ልምላ በጣም ማለት ነው። ይሄ ግን አንድ ወር ሆኖኛል እዚህ ቻናል ላይ ከገባሁኝ እና ላይክ እና ሰብስክራይብ እያደረጋችሁ አሳድጉኝ በዚህ ቻናል እላችኋለሁኝ። ዛሬ የመጣሁት ምን እያደረግሽ ነው ፈዲላ? ዛሬ በምን አይነት ሁኔታ ነው የመጣሽው? ምን ልትሰሪ ነው ልትሉኝ ትችላላችሁ። እዚህ ጋር ቡና አለ። ቡና እንጠጣለን። ከዛ በቃ እንደምታዩት እንግዲህ እዚህ ጋር ኢትዮጵያን መስዬ ነው የመጣሁት። ኢትዮጵያን ማለት ነው። ጣናችን አለ፣ ጣን እናደርጋለን። እዚህ ጋር ቡና አለ። የምትፈልጉን ነገር ብቻ እናንተ ኑ። የዶሮ አይን ቡና የት ነው የምንመጣው እንዳትሉ ደግሞ ቻናሌን ተቀላቀሉ ማለት ነው። እና ምግባችን እዚህ ጋር አለ። ከዛ ምግባችንን እንበላለን። ከዛስ የሚለውን ደግሞ አብረን እናያለን ማለት ነው። ሀባይቢ እንዴት ናችሁ? ዛሬ በምንድን ነው የመጣሽው ፈዲላ ልትሉኝ ትችላላችሁ። እንግዲህ አይ እንዳይገርማችሁ መቆየቴና መጥፋቴ እንዳይገርማችሁ፣ እውነቴን ነው ወላሂ። ቡናችን የጠጣ እንደዚህ ሰርቼ አላውቅም። ሰርቼ አውቃለሁ? አሁን ሰርቼ አላውቅም።
ማለት ሶስት እርከን አለው። አላህ ሐዲስ እንስማ ወላ ሐዲስ ሰላም አይሻል የመጀመሪያው ነሽዳ ቃል መናገር አልሐምዱሊላህ ይሄን ቤት ሰጠኝ፣ ይሄን መኪና፣ ልጆችን ሰጠኝ፣ ጥሩ ትዳር ሰጠኝ፣ ጤንነት ሰጠኝ፣ መልካም ቁመና ሰጠኝ፣ ጥሩ ጓደኞች ሰጠኝ። ቃል ነቢዩላህ ኢብራሂም ልጃቸውን ሲወልዱ አልሐምዱሊላህ አለዚ ወሀበ ሊ ዐለል ኪበሪ ኢስማዒለ ወኢስሐቅ ኢነ ረቢ ለሰሚዑ ዱዓ። ልጅ አገኘ አልሐምዱሊላህ። በቃል ማመስገን። ሁለተኛው በውስጥህ ከአላህ እንደሆን ማረጋገጥ። ሀዛ ሚን ፈድሊ ረቢ። ቤትህን፣ መኪናህን፣